ጨዋ አሊያም ደግሞ መልካም ልብ ያላቸው ወንዶች በግንኙነት ውስጥ ለምን አይሳካላቸውም የሚለውን እንመልከት። የመጀመሪያው ነገር ራሳቸውን የግንኙነት ጠባቂ አሊያም ደግሞ ዋጋ ከፋይ አድርገው ስለሚያስቡ ነው። ይህንን ስለ ኢሞሽናል ኢንቨስትመንት ሊሆን ይችላል አሊያም ደግሞ ካሻወት ሊሆን ይችላል፣ ምንም ጥያቄ የሌለው ነገር። ነገር ግን እነዚህ ነገሮች እየተደጋገሙ በመጡ ቁጥርና ባህሪ መሆን ሲጀምሩ ግንኙነቱ ዋልዌ ወይም ደግሞ አንድ መስመር ያለው ግንኙነት ብቻ ይሆናል። ማለትም አንዱ በግንኙነት ውስጥ ዋጋ ከፋይ፣ አንዱ ለግንኙነቱ አሳቢ፣ አንዱ በግንኙነት ውስጥ የበለጠ አፍቃሪ የመሳሰሉ ነገሮች እየቀጠሉ ይሄዳሉ። ችግሩ ግን መቼ ይከሰታል መሰለ? በግንኙነቱ ሃርድ ታይም ወይም ደግሞ በጣም የማያስማሙ ጉዳዮች ሲፈጠሩ ሁሌም ግንኙነቱን መፍታት ያለበት ሰው ያ መሆን ይጀምራል ማለት ነው። ምክንያቱም ቀድሞውን ግንኙነቱን የጠበቀው ወይም ደግሞ ግንኙነቱ የመጣው አንድ ሰው ዋጋ እየከፈለበት ስለሆነ ነው። ለዛ ነው ይሄ መልካም ልብ አሊያም ደግሞ ጨዋ ወንዶች በግንኙነት ውስጥ የማይሳካላቸው። ሁለተኛው ይቅርባይነት ነው። በግንኙነት ውስጥ ይቅርባይነት ወሳኝ ነገር ነው። ምክንያቱም አንድን ግንኙነት ለማስቀጠል ይቅርባይነት ምን ያህል ወሳኝ እንደሆነ የምናውቀው ነገር ነው። ነገር ግን እጅግ የበዛ ደግሞ ይቅርባይነት እንደ ፈቃድ ይቆጠራል። ማለትም ሁሌም ይቅርባይ ከሆኑ፣ ሁሌም ነገሮችን በጸጋ የምትቀበል ከሆነ ልዩ ፍቃድ እንደሰጣቸው ማሰብ ይጀምራሉ። ለዛም ነው መልካም ልብ ያላቸው ወይም ደግሞ ጨዋ የምንላቸው ወንዶች ይቅርባይነታቸው እንደ መጠቀሚያ ይሆንባቸዋል። ሶስተኛው ነገር ይቀየራል በሚል ተስፋ ራስን ከመጥፎ ባህሪዎች ለማለበት ነው። ሰዎች ክፉ ነገር ሲያደርጉ ወይም ደግሞ ክፉ ነገር ሲሰሩብን ይቀየራሉ ከሚል ተስፋ ይልቅ እንደውም ደግመው ለማድረጋቸው እርግጠኛ መሆን መቻል አለብን። ምክንያቱም አንድን ክፋት ያደረገ ሰው ለመቀየሩ ሰው ላለመቀየሩ ነው እጃችን ላይ ያለው ዋስትና። ነገር ግን እንዳልኩ ደግሞ አንተ አንድ ግንኙነት ውስጥ እድሜህን ጊዜህን ስለገደልክ ብቻ ከዛሬ ነገ ትቀየራለች ብለህ ማለትም ለመራቅ የምትቸገር ከሆነ ጨዋ ወንዶች ከሚሰቃዩበት ዋነኛ ችግር መካከል በአንደኛው እየተሰቃየ ነው ማለት ነው። እንዳልኩ ጨዋና መልካም ልብ ያላቸው ወንዶች ሰዎች ከዛሬ ነገ ይቀየራሉ ብለው እድሜያቸውን፣ ጊዜያቸውን፣ ማንነታቸውን እዛ ነገር ላይ መግደል ይቀናቸዋል። እነዚህ ነገሮች ባታደርግ መልካም ነው። በመጨረሻ የምናየው ነገር አብዝቶ መገኘታቸው እንደ ቀላል ነገር ያስቆጥራቸዋል። ይህንም ስለ መጀመሪያ አካባቢ በፍቅር ግንኙነት ውስጥ አብዝቶ መገኘት፣ አብዝቶ መደወል ሊሆን ይችላል፣ ወይ በህይወታቸው አክሰሰብል ስትሆንላቸው በጣም ደስተኛ ይሆናሉ፣ በጣም ሊያፈቅሩ ይችላሉ። ነገር ግን እነዚህ ነገሮች ባህሪ የሆኑና እየተለመዱ ሲመጡ በጣም አሰልቺ ባህሪ መሆን ይጀምራል። እዚህ ጋር ከገበያ ማርኬት ቃል አሳየ። የሆነ እቃ ማለት ገበያ ውስጥ በብዛት የምታገኘው ከሆነ ዋጋው መርከስ ይጀምራል፣ ወይም ደግሞ የተፈላጊነት ነገሩ እየቀነሰ ይመጣል። በብዛት የማታገኘው ነገር ደግሞ ዋጋው ከፍ እያለ ነው የሚመጣው። ግንኙነት ውስጥ እንደዛው ተረዳው። ሴማስ ኮንሰፕት ነው፣ ምንም የተለየ ነገር ነው። አብዝተ መገኘት ምናምን እንዳልኩ መጀመሪያ አካባቢ በጣም ደስ የሚል ነገር ነው፣ ዋጋ ይሰጣል በነዛ ነገሮች። ነገር ግን እየተደጋገሙና ኖርማል የሆኑ ሲመጡ የአንተን ዋጋ እያሳነሱ መምጣት ይጀምራሉ። ለዛም ነው ጨዋ አሊያም ደግሞ መልካም ልብ ያላቸው ወንዶች ሁሌም በግንኙነት ውስጥ ራሳቸውን ማለት ሰዎችን እንደራሳቸው ስለሚቆጥሩ በጣም ነፃ መሆን፣ በጣም አብዝቶ መገኘት፣ አብዝቶ መጠየቅ የመሳሰሉ ነገሮች እንዳያገኙ ያደርጋሉ። ነገር ግን እነዚህ ባህሪዎች ዋጋ እንዳይሰጣቸውና እንዲናቁ የሚያደርጉ ዋነኛ ባህሪዎች ይሆናል ማለት ነው። እነዚህ ነገሮች በማሻሻል ብቻ ራስ ላይ የተወሰነ መስራት ይገባል።